ሰላም ሰላም ውዶቼ እንዴት ናችሁ? የዩቲዩብ ቤተሰቦቼ ሰላም እንዴት ቆያችሁልኝ? እንግዲህ ዛሬ በራሴ ዩቲዩብ ቻናል መጥቻለሁ። እንደምታውቁት ከዚህ በፊት ብዙ ጊዜ ከምናሴ ጋር እንመጣለን። አሁን ደግሞ ዛሬ በጣም የምወዳትና የማከብራት እናንተም እርግጠኛ ነኝ በጣም የምትወዷት ልጅ ሀንቾ ልትመጣ ነው እና ከምናሴ ጋር ብዙ ጊዜ አብረን ሰርተናል። ከሀንቾ ጋር አንድ ቀን ተገናኝተን ነበር፣ ግን እንደዚህ ብዙ ለማውራት ለማለት እድሉን አላገኘንም ነበረ። ዛሬ አንድ ላይ ምናሴና ሀንቾን ላገኛቸው እየሄድኩኝ ነው። ሶ ውዶቼ ምን አይነት ፊሊንግ እንደሚኖር አብረን የምናይ ይሆናል። በጣም ነው የምወዳችሁ። ተከታተሉኛት ነው እና ሀንቾዬም ደግሞ ከምናሴ ጋር መታለች። እንግዲያው ይኸውና እዚህ ናቸው፣ ልናገኛቸው እንሄዳለን ወደ እነሱ ነው። አለሽም ሰላም በይ። በጣም ነው ትዋጥና አንተ አባባላች በጣም ነው ሞድ እንዳታለቅሽ በጣም ባይመስል ይላል ኖ እኔ በጣም ነው የምወድሽ ውዶቼ። እንግዲህ በጣም የምወዳትና በጣም የማከብራት ሀንቾ ዛሬ እኛ ጋር ትገኛለች። እናንተም እንደምትወዷት አልጠራጠርም። እንግዲህ ቆይታችን ከነሱ ጋር ይሆናል ማለት ነው። ሲፉን እኔም በጣም ማግኘት ጓጉቼ ነበረ። ስላገኘኋት በጣም ደስ ብሎኛል። ሀንቾዬ ቪዲዮ ሰርተናል። ብዙ ማጥማስቋል ሲፉ ግን ባንዴ ነው የተለወጥሽው። ሰላም አላለችኝም እኮ ማልቀስና አይቻልም። ፕሊዝ አንዴ ይቻላል አይቻልም እንዳታለቅሽ። ከለቅሱም ቆይታ በኋላ ከእረፍቱ የሚሉ ይቀየርና እስካለቅስ እና ሲፉ እንዴት ነሽ? አመጣሁልሽ አንቺ ማግኘት ፈልጋለሁ ብለሽ ነበር። በጣም ነበር እንዴ ጀርባ ሰጣሻችሁ ለተመልካቾች። እያለቀሰች ነው መሰለኝ። ጋይስ በጣም ነው የምወዳት። በቃ እንዴት ብዬ ልንገራችሁ። ሰው ባለፈው ተገናኝተን ነበር፣ ግን እንደዚህ ለማውራት እድሉን አላገኘንም ነበረ። ዛሬ በድጋሚ ሀንቾን ካላመጣሃት ሁለተኛ እንገናኝም አልኩት ምናሴ። እሱም ቃሉን ጠብቆ ይዞ መጣ። እንግዲህ ሀንቾ ተመልካቾቻችን ሰላም ባያችሁ። ሰላም እንዴት ናችሁ? እኔ ሁላችሁም እንደምታውቁኝ ሀንቾ ነኝ። ዛሬ በሲፎ ቲዩብ መጥቼላችኋለሁ። ሲፎ ጋር ተገናኝተናል እና ደስ የሚል ቆይታ ይኖረናል ብዬ አስባለሁ። ሁላችሁም ተዝናኑ። ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። በዚሁ አጋጣሚ ደግሞ ጋይስ የድራማችሁ ስም ግን አያዝልኝም እና ከነዛ ውስጥ እነማንን ማግኘት እንደምትፈልጉ ወይም ደግሞ ከማን ጋር እንድንመጣ እንደምትፈልጉ ከስር ኮሜንት ላይ ጻፉልን። እኛ ደግሞ በቃል ባላችሁ መሰረት እናመጣላችኋለን። ሲፎ ትንሽ ስሜታ ይሆናለች። ውሃ ቀብኝ እስኪ። እውነት እኔም በጣም ነው ደስ ያለኝ። ምናሴ የሆነ ነገር በላቸው። ሰላም ቤተሰቦች፣ እኔ ለሲፉ ቲዩብ እኮ አዲስ አይደለም፣ ብዙ ቪዲዮ አለኝ እና እኔን ታውቁኛላችሁ። አስጠልቻችኋለሁ መሰለኝ። ስሜታዊ ሆንኩኝ። እናንተ ነው እኮ ነው። ተረጋጋ እና ቤተሰቦቼ፣ የሲፉ ቤተሰቦች እንዴት ናችሁ? አዳዲስ ቪዲዮዎችን እየለቀቀችላችሁ ነው ሲፉ። እናንተም ደግሞ ቪው ሰብስክራይብ እየጨመረ ነው እና በጣም ነው የምናመሰግናችሁ። ባላችሁት መሰረት ደግሞ አንድቹን ይዘንላችሁ መተናል። ቀጣይ ደግሞ ከኖላዊ የምትፈልጉትን አክሰር ጻፉልን፣ ይዘንላችሁ እንመጣለን። ቃላችን ነው። እናመሰግናለን። ቀጣይ ደግሞ ኑሐሚንን ይዘናት እንመጣለን። ኑሐሚን ሆኜ እመጣለሁ። ደግሞ ቀጣይ እኔ ሉሌ ሆኜ እመጣለሁ። ሲፎ ነች። እስቲ ሲፎን አክቲንግ እናስጀምራት። ምን ትላላችሁ? እስነት ሲፎ ፊልም ትስራ በሉ እስቲ ካላችሁ ይዘንላችሁ እንመጣለን። ካራክተር ለቅሶ ላይ ከሆነ ብቻ ያው አሁንም አልቃሻለች። አሁን መሳቅ ጀመረች። ለቅሶ ነበር እንዳለሰ ነው ስራዬ
እና እንደዛ ከሆነ ይመቸኛል። ለቅሶ ምናምን ካለበት ችግር የለውም። እኔ ብዙ ማልቀስ ልምዱ አለኝ። ለዛ አሁን ጎደለን ይመሳቅ አሁን ሳውቅ አንቻለች የመሳቁን አንቻለች። ለቅሶውን ደግሞ ነው ችግር የለውም። እና ምላስ አንተስ? አረ ምን ልበል እኔ ማልቀስ ይሻለኛል እንዴ እኔ ማልቀስ ሰልችቶኛል እውነት ለመናገር። እኔ ስልሽ ይሄን መሳቅ ይከብደኛል ታውቂያለሽ። ከዛ ብዙ ጊዜ እንደውም ስንሰራ ስቄ ወደ ፊት እንደዚህ ይላል። ግን ማልቀስ የምናሴ ሲያለቅስ ሰው ያስለቅሳል። በጣም ነው የሚያሳዝነው። እግዚአብሔር እሱ ሲያለቅስ እንባዬ ይመጣል። እግዚአብሔር ያና ሲን እንዲያውም እየሰራን ተስፋ ሆስፒታል ምናምን ሲያለቅስ ሁላችንም ነው የምናለቅስ። አሳዛኝ እና በጣም እንወዳችኋለን፣ እናከብራችኋለን። ሰብስክራይብ በማለት እንዳትረሺ ቤተሰቦች። ቪዲዮን እያያችሁ ደውሏን ተጫኗት፣ ሰብስክራይብ አድርጉ፣ ሲፎዬን አበረታቷት፣ ደገፍ አድርጓት። በጣም ነው የማመሰግነው። ቴንኪው። በቀጣይ ቪዲዮ ደግሞ በአዳዲስ ነገሮች እንመጣለን። መልካም ቆይታ ይሁንላችሁ። እንወዳችኋለን። ብቻ ጋይስ ሰብስክራይብ አድርጉ። ቀጣይ ጸዴ ቪዲዮዎችን ይዘንላችሁ እንመጣለን። በቲክቶክም በዩቲዩብም አታጡንም። ሶስታችን አንድ ላይ ነን። ተለያዩ እስከምትሉ ድረስ ይሄ ስንት ነው? ሶስቱ ጉልቻዎች። አይ ጸዴ ቪዲዮዎችን ይዘንላችሁ እንመጣለን። አረ ሲፎ ከተገናኘን አይቀር ያንቺን ማድረሽ ባና ሰራ ካይሽ ማድረሽ እንገጠው ይሄን ሰራ አሳዝናኛለች። ደስ ብላኛለች። በጣም ነበር የምታሳዝነኝ። በተለይ ደግሞ ይሄ አሁን እውነቱ ከወጣ የእናንተ ልጅ ከሆነች በኋላ ሳይሆን በፊት ያለው እንትን በጣም ነው። በተለይ ደግሞ ማለት ነው ለኔ ነገር እርግብ ስታሰቃያት የምሬን እኔ ያለቀስኩበት ቀን አለ። እግዚአብሔርን ደግሞ እንዴት አትመታት እያልኩ እናደድብሽ ነበር። በቃ ለምን አትላትም እቺ ልጅ ለምን? በጣም ላይክ ድራማ መሆኑን እያወቅ ወደ በቃ አላውቅም ብቻ እንደዛ ነበረ። በጣም እኔ እንጃ እንዴት ደግሞ ለአባቷ ያላትን ፍቅር ምናምን እኔ እንዴት በኖርማል በጣም በአባቷም በጣም ማዘራን ከድራማው ጋር በጣም የሚያገናኘኝ ነገር የአባቴ መውደድ ነው። በጣም ከድራማው ጋር በጣም የሚያገናኘኝ ነገር ሲምንዶር ታውቂያለሽ። የቤቱ ሁለት ታላላቅ እህቶች አሉኝ፣ ብቸኛው እንደኔ። ከዛ ኑር ቤተሰብ ላይ እንደዛ ከእናት ያለኝ ቀረቤታ እንደዛ ታውቂዋለሽ። እኔ ደግሞ ከድራማው ጋር ከወሎ መምጣትና አባቷን መውደዷ ይሆን ነው ከኔ ጋር ላይፋችን ወለሽ ብዙ ጊዜ ስትይ ለጣና አምጪልኝ ብያት ነበር። ጣና አላመጣችልኝ። እንዲያውም ቪዲዮ ሰራለሁ አምጥቼ ቆይ ቀጣይ ለጣና መጣሁለት ብዬ እግዚአብሔር ቆይ ቪዲዮ ሰራላችኋለሁ። ከሹላ ገዝታ ልመጣ ለአዲስ ዓመት እጣን ሊመጣለት ነው ለምናሴ። ቪዲዮ ይሰራል ከዛ በኋላ ለእጣን ነው። አዲስ ዓመት ጠብቁኝ። እኔ ጋር ወሎ አብራችሁ መሄድ የምትፈልጉ ሰዎች በቪዲዮ ማለት ነው። አብረን እንሄዳለን። ጸዴ ያለበትና ሌላ እኔ በጣም መቼም ከአንቺ ከሰራችሁ የማረሰው ማለት ነው ይሄ ሁሉም ድራማ ነውም ላይም ለምን ሰው ስተቀይ ነው ሊወጣ ነው የሚደርሰው። አይኔ ዲሁ ትልቅ ነው። ከዛ ሳፈጥ ወይኔ እሱ ግን እኔ እንዴት እኔ አይኔ በጣም ትንሽ ብትሆን ደስ ይለኛል። አሁን ላይ ቲክታክ ላይ እንኳን እንደዚህ አንቺ በጋይን ነው የሚሉኝ። በጣም ነው የምናደደው። ልክ እንደዚህ ስል ደግሞ ይኸውልሽ ልክ ትንሽ እንዲህ ከከፈትሽ በጣም ያነ በጣም ከዛ ትንሽ ነገር መሳቅ ከጀመርሽ አታውቁም እና ታለቅሳለሽ። ስስቅ ደግሞ አለቅሳለሁ። ያው ቀዮች ደግሞ ታውቃላችሁ እኛ ፊታችን ላይ ነው የሚታወቁ። ፊታችን ላይ ያለ ቀይ ሰው ያው ችግሩ እሱ በጣም አይታችሁ ፍረዱ እስኪ። እና እንደዚህ ነው ጋይስ። በሲፎቲ የራሳችን ወሬ የምናወራ በቃ ጋይስ ቀጣይ ቪዲዮ በሌላ በአዳዲስ ነገሮች እንመጣለን። ደህና ቆዩልን። ቻው ልጆች።